በ2026 የኤሌክትሪክ ተሽከርካሪዎች ዋጋቸው ይቀንሳል የሚለው ግምታችን ገደል ገብቷል። ጆሮን ጭው የሚያደርግ መረጃ ልንገራችሁ። ነገሩን ላስረዳችሁ። የቻይና መንግስት የኤሌክትሪክ መኪኖችን ለማበረታታት ከ2023 እስከ 2025 ማለትም አሁን እስካለንበት ጊዜ ከኤሌክትሪክ መኪኖች ምንም አይነት ፐርቼስ ታክስ አይቀበልም። ዜሮ ታክስ ነበር ፖሊሲው። ነገር ግን ከ2026 ከጃንዋሪ 1 ጀምሮ የቻይና መንግስት ከእያንዳንዱ የኤሌክትሪክ ተሽከርካሪ 5% ፐርቼስ ታክስ እንደሚቀበል ከላይ ባስቀመጥኩላችሁ መረጃ መሰረት አሳውቋል። ይህም ተግባሩ የቻይና ኤሌክትሪክ መኪኖችን ዋጋ በእጅጉ እንደሚነርና አሁን ላይ ራሱ በቻይና ከፍተኛ የኤሌክትሪክ መኪኖች ፍላጎትን እንደጨመረ ሲሲቲቪ እንዲሁም ትላልቅ የቻይና ሚዲያዎች ዘግበዋል። ትክክለኛው ሰዓት እስከ ዲሴምበር 31 እንደሆነ በየሚዲያዎች እየተነገረ ይገኛል። ምክንያቱም ከ2026 ጃንዋሪ 1 ማለትም መስከረም 1 ጀምሮ የቻይና የኤሌክትሪክ መኪኖች ፐርቼስ ታክስ ማለትም ኤክሳይዝ ታክስ ይጨመርባቸዋል ማለት ነው። ይህም የተሽከርካሪዎቹን ዋጋ እንደሚያንረው እየተነገረ ይገኛል። ነገር ግን ስትገዙ መኪኖቹን አስፈትሻችሁ መግዛት አለባችሁ። እኛም በስራ ላይ ኤሌክትሪክ ተሽከርካሪዎችን በምንፈትሽበት ጊዜ በጣም የተበከሉ ተሽከርካሪዎች እያጋጠሙ ስለሆነ ጥንቃቄ አድርጋችሁ እንድትገዙ ከዚሁ ማሳሰብ እፈልጋለሁ። ቻው።